ይህች ጉባኤ የክርስቶስ አካል ናት። ክርስቶስ ደግሞ እግዚአብሔር ነው። እግዚአብሔር ደግሞ ፍቅር ነው። በጉባኤያችን መካከል እግዚአብሔር ከሌለ ማለት በጉባኤያችን መካከል ፍቅር ከሌለ ማለት ነው። እንዴት ነው መትከም የምንችለው? ለፍቅር ብለን ማለት ነው። ፍቅርና መውደድ የሚሉ ቃላትን እዚህ ጋር መለየት አለብን። ለክርስቲያኖች ጌታቸው ኢየሱስ ክርስቶስ ነው። ኢየሱስ ጌታ ከሆነ እኛ ባሪያዎች ነን። ባሪያ ደግሞ የራሱን ፍቃድ አያደርግም። ክርስቲያኖች ይገርማል። በጥንቱ በባሪያ ንግድ ላይ ምን ይደረጋል? አንድ ባሪያ ተብሎ ከተሸጠ በኋላ የራሴን ነገር የራሱ የሚባል ነገር የለውም። የሚያደርገውም የሚሰራው የሚያስበውም ነገር ሁሉ የጌታውን ነገር ነው። ለጌታው ንብረት ተገዝቶ የእሱ ባሪያ የእሱ ንብረት የእሱ ዕቃ ሆኖ ይኖራል። ክርስቲያኖች የክርስቶስ ብልቶች ናቸው። እነዚህ ብልቶች መስቀል ላይ ታመዋል። በቤተ ክርስቲያን ሁል ጊዜ የእሱን ሕማም እያሰብን እንኖራለን። ከማሰብ በላይ የክርስቲያኖች ሕመም የክርስቶስ ሕመሙ ነው። በዚህ ሕመም ወቅት እኛ ከአይሁዶች ጋር መሳቅ ነው ድርሻችን ወይስ ከቤተ ክርስቲያን ጋር ከክርስቲያኖች ህብረት ጋር ከእመብርሃን ጋር እናለቅሳለን? ቤተ ክርስቲያን የክርስቶስ አካል የእሱ ሆና ልትቀጥል የምትችለው ፍቅርን ካሳየች ብቻ ነው። በአብሮነት እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ዘሰብሐ ምሕረቶ ላዕሌነ። ለኃጢአተኞቹ ምሕረትን ያደረገ ሰራዊት አምላክ ቅዱስ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ የተመሰገነ የተባረከ ይሁን። ውድ የእግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንደምን እስከ ሰዓት ቆያችሁ? አሜን። ሁላችንም እስከ ሰዓት ድረስ ያደረሰን የሰራዊት ጌታ ቅዱስ እግዚአብሔር የተመሰገነ የተባረከ ይሁን። ዛሬ በሚኖረን የትምህርት መርሃ ግብር በጉባኤ መሰብሰባችሁን አልወድም የሚለውን የኢሳይያስን የትንቢት መጽሐፍን መሰረት በማድረግ የእግዚአብሔርን ቃል እንነጋገራለን። በትንቢተ ኢሳይያስ ምዕራፍ 1 ከቁጥር 13 ላይ የምናገኘው ይህ መለኮታዊ ኃይለ ቃል ዛሬ ላለነው ክርስቲያኖች እጅግ ታላቅ መልእክት ያለውና ወደ እግዚአብሔር እንድንመለስ የሚነግር ኃይለ ቃል ነው። ይህንን ቃል የተናገረው ነቢየ እግዚአብሔር ቅዱስ ኢሳይያስ ነው። ኢሳይያስ ምናሴ የተባለ ንጉሥ በነገሰበት ጊዜ ያለ ለእስራኤላውያን መድኃኒት ተብሎ የተሰጠ ነቢይ ነው። ነቢዩ ኢሳይያስ ማለት ራሱ የስሙ ትርጓሜው መድኃኒት ማለት ነው። የሸዋ የሚለውን የዕብራይስጡን ቃል ይወስዳሉ። ይህም ኢያሱ፣ ኢሳይያስ፣ ኢየሱስ እንደሚባልም መድኃኒት የሚለውን ትርጉም ይሰጣል። ኢሳይያስ በጨከኙ ንጉሥ ጊዜ ለእስራኤላውያን መድኃኒት ሆኖ የተሰጠ ታላቅ ነቢይ ነው። ነቢይ እግዚአብሔር ቅዱስ ኢሳይያስ ምናሴ እጅጉን አሰቃይቶ በመጋዝም በደለደመ መጋዝ እሱን እንደገደለው ይነገርለታል። ምናሴን ክፉ ብቻ የምንለው ንጉሥ አይደለም። በመጨረሻ ከጣዖት አምልኮ ወደ እግዚአብሔር ተመልሰው ከእግዚአብሔር ጋር ፍጹም ህብረትን በማድረግ የንስሐ ጸሎት እንደጸለየና ያ ጸሎት ደግሞ አባሁኑ ዳዊት ላይ መዝሙረ ዳዊት ላይ ጸሎተ ምናሴ በሚባለው እንደተጨመረ ይነገራል። ሆኖም ግን ምናሴ የሱም ልጅ እጅግ ጣዖትን የሚያመልኩ ኃጢአተኞች ነበሩ። ከእነሱ በኋላ የመጣው የምናሴ ልጅ ኢዮስያስ የጣዖታቸውን እንዳጸዳና ሀገራቸውን ወደ ቅድስና እንደመራ በኢዮስያስም ዘመን ሕዝቅኤል የሚባል ታላቅ ነቢይ እንደተነሳ መጽሐፍ ይናገራል። ይህ ነቢይ እግዚአብሔር በዛ ዘመን ለኢዮስያስ ብሎ መቅሰፍቱን እንዳይመጣ ጠብቋል። ኢዮስያስ የእግዚአብሔርን ቃል ሰምቶ ልቡ ስለደነገጠ ለእግዚአብሔር ቃል ልቡን ስለከፈተ እግዚአብሔር በኢዮስያስ ዘመን እስራኤልን ሰላም አደርጋለሁ ብሎ ቃል ገብቷል። ከኢዮስያስ ዘመን በኋላ እስራኤል ግን ተጋዙ። ለዚህንን ግዞት የሚያውቀው ታላቁ እግዚአብሔር ነቢይ ሕዝቅኤል እጅግ ታላቅ ሙሾን እያወረደ የኢዮስያስን ለቅሶ ኢዮስያስ ሞቶ አልቅሷል። ክርስቲያኖች አንዳንድ ሰዎች ለዓለማችን ለሁሉ ነገራችን ችግር መፍትሄ የሚሆኑ አሉ። ጸሎታቸው የነሱ ልብ መሰበር ለኛ መድኃኒት ምክንያት የሚሆኑ ሰዎች አሉ። ክርስቲያኖች ሰዎችን ማሳዘን እጅጉን የከፋ ነገር ነው። ምክንያቱም ማን ያውቃል እኛ በእነሱ ህይወትና በእነሱ ምልጃ በእነሱ ጸሎት የምንኖር ሰዎች ልንሆን እንችላለን። ክርስቲያኖች ክርስትና የንቀት ህይወት ሳይሆን በህይወት በተግባር የምንኖረው ህይወት ነው።
ስለዚህ አባቱ እንዲህ ነው እናቱ እንዲህ ናት ምግባሩ እንዲህ ነው ብለን ሰዎች ምንንቅበት ሳይሆን ለሰዎች መዳን የምንጠነቀቅበት የነሱ ውድቀት እንደኛ ውድቀት ዝቅተ የምናይበት ህይወት ነው ክርስትና። ስለዚህ በዚህ በክርስትና መጽናትና ለሌሎች መዳን መትጋት እውነተኛ ድህነትን ያስገኛል። እግዚአብሔር አምላካችን ሁላችንንም እውነተኛ መዳን እንድንድንና ለወንድማችን እንድናስብ ያድርጋል። ነቢየ እግዚአብሔር ቅዱስ ኢሳይያስ ለምንድነው ይህንን ቃል የተናገረው? የትምህርታችንስ መሰረታዊ ዓላማ ምንድነው የሚለው ስንመለከት በጉባኤ መሰብሰባችሁን አልወድም አለ። ክርስቲያኖች ጉባኤያችን የሐዋርያት ጉባኤ ነው። ጉባኤያችን ተራ ጉባኤ አይደለም። ጉባኤያችን የክርስቶስ ቤት ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ ጴጥሮስን በማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ላይ አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያንን እመሰርታለሁ፣ የሲኦል ደጆችም አይችሏትም ብሎ ቃል ገብቷል። ለማን? ለቅዱስ ጴጥሮስ። በዚህ በአባቶቻችን አለቱ ምንድነው ስንል ተዋህዶ ነው። አምላክ ሰው በሆነበት በዚህ ምስጢር ላይ የተመሰረተችው ቤተክርስቲያን የክርስቶስ አካል ናት። ይህች ጉባኤ ተራ ጉባኤ አይደለችም። ይህች የክርስቶስ አካል የሆነች ጉባኤ ናት። ቤተክርስቲያን ወይም የክርስቲያኖች ህብረት የክርስቶስ አካል ናት። ቤተክርስቲያን ስንል አሁን ላይ የምንመለከታት ብቻ አይደለችም። ቅዱስ ጴጥሮስም ቅዱስ ጳውሎስም እነዚህ ሐዋርያት ሁሉም እስካሁን የሞቱም በህይወት ያሉም የቤተክርስቲያን አካል አባላት ወይም የቤተክርስቲያን ብልቶች ናቸው። ለክርስቶስ አካል ወይም ለቤተክርስቲያን ብልቶቹ ናቸው። ስለዚህ ይህች ቅድስት አንዲት የፊት መጨማደድ የማይገጥማት ወይም የማታረጅ ጉባኤ ናት። ይህችን ጉባኤ እግዚአብሔር እንዲጠላት የሚያደርገው ነገር ምንድነው የሚለውን ከዚህ በማስቀጠል እንመለከታለን። ክርስቲያኖች ይህችን ጉባኤ እግዚአብሔር የመሰረታት ለእሷ ደሙን ያፈሰሰላት እንዲሁም ደግሞ ለእሷ የኖረላት ታላቅ ጉባኤ ናት። ይህችን ጉባኤ እግዚአብሔር ሊጠላት የሚችለው እግዚአብሔር ከሌለ ብቻ ነው። ይህች ጉባኤ የክርስቶስ አካል ናት። ክርስቶስ ደግሞ እግዚአብሔር ነው። እግዚአብሔር ደግሞ ፍቅር ነው። በጉባኤያችን መካከል እግዚአብሔር ከሌለ ማለት በጉባኤያችን መካከል ፍቅር ከሌለ ማለት ነው። ፍቅር እግዚአብሔር ነውና በአንድነታችን መካከል ፍቅር ከሌለ መተሳሰቡ ከጠፋ ለአንዱ ለክርስቶስ አካል የማንደክም ከሆነ እግዚአብሔር በጉባኤ መሰብሰባችን ይጠላል። ነፍሱ ይህንን ያህል መሰብሰባችንን ይህን ያህል ተሰብስበን መስዋዕት ማቅረባችንን መዘመራችንን ትጠላለች። መሰብሰባችን የኢየሱስ ክርስቶስን መኖር የማረጋግጥ ከሆነ ፍቅር በእኛ ውስጥ ከሌለ ቤተክርስቲያን ሁሌ ትጸልያለች። ሁል ጊዜ በቤተክርስቲያን ለሚሰበሰቡ የቤተክርስቲያን ሊቃውንት ፍቅርን ስጥ ብላ ትለምናለች ጌታችንን። ፍቅር ራሱ እግዚአብሔር ነውና ፍቅር ከሌለ እግዚአብሔር የለም። ቤተክርስቲያን የክርስቶስ አካል ከመሆን ልትነጠል የምትችለው ራሱ እሱ በገባላት ቃል መሰረት አትነጠልም። ነገር ግን እኛ እያንዳንዳችን ቤተክርስቲያን ስለሆን ከክርስቶስ አካል ወይም ከዚች ህብረት ልንወጣ የምንችለው ፍቅርን እኛ መግለጽ ካልቻልን ነው። ክርስቲያኖች ብዙ ሰዎች አፍቃሪያን ነን እናፈቅራለን ይላሉ፣ ግን ፍቅር ምን እንደሆነ አያውቁትም። ፍቅር ማለት ምን ማለት እንደሆነ እግዚአብሔር መንፈስ ቅዱስ በገለጠልን ልክ እንመለከታለን። በአንደኛ ተሰሎንቄ ምዕራፍ 1 ከቁጥር 2 ላይ ስንመለከት ቅዱስ ጳውሎስ የፍቅራችሁን ድካም አይቼ እጽናናለሁ፣ የፍቅራችሁ ድካም የሚያስገርም ነው ብሎ የተሰሎንቄ ክርስቲያኖችን ያደንቃል። ስለዚህ ፍቅር ማለት ምንድነው ሲባል በድካም የሚገለጥ ነው። የፍቅራችሁ ድካም ብሎ ገለጸ። ፍቅር በድካም የሚገለጥ ነው። እንዴት ነው መድከም የሚቻለው? ፍቅርስ እንዴት ነው የሚገለጠው የሚለውን ከጌታ መማር በጣም አስፈላጊ ነው። ራሱ ፍቅር የሆነ ፍቅር ለኛ ያስተማረልን ክርስቶስ ነው። ክርስቶስ ለኛ ብሎ መሞት አለበት። ለምን ካል በብሉይ ኪዳን ለኛ ቃል ገብቷል። ምን የሚል ቃል? እናንተን ያድናችኋለሁ ለዘላለምም ወደ መንግስት ያስገባችኋለሁ ብሎ ለነቢያቱ ቃል ገብቷል። ይህንን ቃል ለመፈጸም ወይም ኑዛዜውን ለመፈጸም ደግሞ መሞት አለበት። አንድ ሰው ኑዛዜ ከሰጠ በኋላ በህይወት ከኖረ ኑዛዜው ምንም አይጠቅምም። በዕብራውያን መልእክት ምዕራፍ 9 ላይ ቅዱስ ጳውሎስ ይህን ይገልጻል። ኑዛዜ ከሰጠ በኋላ በህይወት ከኖረ ምንም አይጠቅምም። ኑዛዜው ግን ሕያው ሆኖ ሊጠቅም የሚችለው ያ የሚናዘዘው ሰው ከሞተ ነው። እግዚአብሔር የማይሞት አምላክ ነው። የማይሞተው አምላክ ለኛ ኑዛዜ ገባ።
ይህን ኑዛዜ ለፈጸም እንዴት ያድርግ? የእኛን ሥጋ ለበሰ። የተራቆተው ያንን የእኛን ሥጋ የጸጋ አምላክነት የጎደለውን የእኛን ሥጋ ለበሰ። የባህሪ አምላክ አደረገ። በዛ በለበሰው ሥጋ መከራን ተቀበለ። ለፍቅር ደከመ። ፍቅር የሚገለጠው በምንድነው ብለናል? በድካም ብለናል። ኢየሱስ ክርስቶስ ደግሞ የሃይማኖታችን ሐዋርያና ሊቀ ካህን ነው። ከእርሱ ነው ፍቅርን የምንማረው። የማይደክም አምላክ ለፍቅር ሲል ደከመ። ፍቅር አምላክን ከዙፋኑ ስባ አወረደች፣ እስከ ሞትም ድረስ አደረሰች እንዳለ በቅዳሴያችን። ስለዚህ እግዚአብሔር ፍቅር ነው። እሱ ፍቅርን ለኛ ገለጠ። የማይሞተው በመሞት ገለጠልን። ስለዚህ ፍቅር በድካም የሚገለጥ ነው እንጂ አፈቅራለሁ በማለት የሚገለጥ አይደለም። እንዴት ነው መድከም የምንችለው? ለፍቅር ብለን ማለት ነው። ፍቅርና መውደድ የሚሉ ቃላትን እዚህ ጋር መለየት አለብን። ፍቅር ማለት ለምትወደው ነገር አንድ ነገር ወደ ወይም ላፈቀርከው ነገር ብለ የምትወደውን ነገር ሁሉ መስዋዕት ማድረግ ማለት ነው። አብርሃም እግዚአብሔርን አፈቀረ። ልጁን ይስሐቅን ይወደው ነበር። የሚወደውን ይስሐቅን ግን ለእግዚአብሔር ትእዛዝ ሲል መሰዋዕትን አልፈራም። ለመሰዋዕት ፈቃደኛ ሆነ። ለምን? እግዚአብሔርን ስለሚያፈቅር። እግዚአብሔርን ማፍቀር ማለት በቃ የምትወደውን ነገር ሁሉ ለእግዚአብሔር ብለን መተው። የእግዚአብሔር ትእዛዝ የሚቃረን ከሆነ ሁሉም ነገር መተው። እግዚአብሔር አድርግ ካለ ምንም ነገር ማድረግ። የህይወት ፕራዮሪቲ ዋናው ነገር እግዚአብሔር እንዲሆን ማድረግ ማለት ነው። ጌታ ለሁለት ጌቶች ልትገዙ አትችሉም፣ ለገንዘብና ለእኔ ልትገዙ አትችሉም አለ። ገንዘብ ማግኘት ኃጢአት አይደለም። በገንዘብ ጥሩ ነገር ማድረግ ተፈቅዷል። ነገር ግንስ ገንዘብን ጌታ እንድናደርግ አልተፈቀደም። ክርስቲያኖች ገንዘብ ጌታ ከሆነ የኛ ገዣችን ይሆናል። በዚህ ሰዓት ከክርስትና እንፈነቀላለን፣ ከክርስትና እንወጣለን። ስለዚህ ገንዘብ ምንም ይሁን ፕራዮሪቲ ሊወስድብን አይችልም። ምክንያቱም እኛ ክርስቲያን ነን። ለክርስቲያኖች ጌታቸው ኢየሱስ ክርስቶስ ነው። ጌታ የሚለው ቃል ትርጉሙ ምን ማለት ነው? እኛ ባሪያዎች ነን ማለት ነው። ባሪያ ካለ ነው ጌታ ሊኖር የሚችለው። ይሄ ጌታ ባሪያ የሚሉ ቃላትን ቅዱስ ጳውሎስ በሮሜ መልእክቱ ራሱን ባሪያ ብሎ፣ ያዕቆብ በመልእክቱ ላይ ራሱን ባሪያ ብሎ ይጠራል። ለምን? የኢየሱስ ጌታነት እንደመግለጽ። ኢየሱስ ጌታ ከሆነ እኛ ባሪያዎች ነን። ባሪያ ደግሞ የራሱን ፍቃድ አያደርግም። ክርስቲያኖች ይገርማል። በጥንቱ በባሪያ ንግድ ላይ ምን ይደረጋል? አንድ ባሪያ ተብሎ ከተሸጠ በኋላ የራሴን ነገር የራሱ የሚባል ነገር የለውም። የሚያደርገውም የሚሰራውም የሚያስበውም ነገር ሁሉ የጌታውን ነገር ነው። ለጌታው ንብረት ተገዝቶ የእሱ ባሪያ፣ የእሱ ንብረት፣ የእሱ ዕቃ ሆኖ ይኖራል። ስለዚህ እኛ ኢየሱስ ክርስቶስ ጌታ ነው የሕይወቴ ብለን የምንቀበል ከሆነ እኛ የራሳችን ፍቃድ እንድናደርግ አልተፈቀደም። ቅዱስ ጳውሎስ ሁሉ ተፈቅዷል፣ ሁሉ ግን አይጠቅምም ብሎ እንደተናገረ የራሳችን ነፃ ፍቃድ አለን። ክርስቶስ ያንን አልነፈገም። ነገር ግን ፍቃዳችንን ፍጹም ለእግዚአብሔር ልናስገዛ ያስፈልጋል፣ ክርስቶስን ጌታ ብለን የምንቀበል ከሆነ። ምክንያቱም እኛ ባሪያ መሆን አለብን። ባሪያ ደግሞ የራሱ ፍቃድ የለውም፣ የራሱ ሀሳብ የለውም። ባሪያ የምንሆነው ደግሞ በፍቅር አማካኝነት ብቻ ነው። ክርስቲያኖች ተመልከቱ። አንዲት የክርስቶስ አካል ፍጽምት ናት፣ ወይም ቤተ ክርስቲያን ፍጽምት ናት። የቤተ ክርስቲያንን ችግር የኔ ችግር ነው ብለን መቀበል ስንችል ፍቅርን መግለጽ እንችላለን። ዮሐንስ አፈወርቅ የተባለ የቤተ ክርስቲያናችን ሊቅ ዓይን ብትታመም ሰውነትን ሁሉ አያምህም ይላል። ክርስቲያኖች እኛ የክርስቶስ አካላቶች ነን፣ ወይም ብልቶቹ ነን። ለአንዲት አካል የምንደክም ብልቶቹ ነን። አንዱ ብልት ከታመመ ሌላኛው ብልት በሰላም ሊኖር ይችላል? አእምሮአችን እየታመመ እግራችን በሰላም ሊኖር ይችላል? ወይስ እጃችን እየታመመ ዓይናችን በሰላም ሊኖር ይችላል? አይችልም። አንዱ ከታመመ ሌላውም ይታመማል። ስለዚህ አንድ ክርስቲያን ሲታመም የእሱን ችግር የኛ ችግር ብለን የማንቀበልና የማንታመም ከሆነ እኛ በዚች በክርስቶስ አካል ውስጥ የለንም፣ ውጪ ነን። የክርስቲያኖች ህመም እኛን የማያመን ከሆነ እኛ ክርስቲያን አይደለም። ክርስቲያኖች ለምን? ምክንያቱም አንድ አካል ውስጥ ያለን ብልቶች ከሆነ የአንዱ ብልት መታመም ለአንዱ ብልት ድካምና ህመም ሰጠዋል። ያን ብልት ደግሞ ለታመመው ብልት ይደክማል። ዓይናችን ቢታመም እጃችን የሚችለውን ነገር ሁሉ አድርጎ ዓይናችንን ያድነዋል። ስለዚህ እኛም የክርስቶስ ብልቶች ከሆን አንድ የክርስቶስ ብልት ሲታመም ለዛ ብልት የሚያስፈልገውን መስዋዕትነት ሁሉ ከፍለን ያንን ብልት እናድናለን። ካለበለዚያ ግን የክርስቶስ አካል ውስጥ የለንም፣ ወይም ቤተ ክርስቲያን ውስጥ የለንም።
ክርስቲያኖች ይህች ቤተክርስቲያን አሁን የምናያት ብቻ ሳይሆን ቀድመን እንደተናገርነውም ሐዋርያት የሞቱላት ነቢያት መሰረታቸውን የጣሉላት ይህች በክርስቶስ የማዕዘን ራስነት ላይ የተመሰረተች ቤተክርስቲያን ናት። በዚች ቤተክርስቲያን ላይ ብልት ሆነን መግባት የምንፈልግ ከሆነ ለዚች ሐዋርያ እንደሰሯት ቤተክርስቲያን መልከም አለብን። ካለበለዚያ ግን እኛ ብልት ነን፣ እኛ እንትን እንላለን፣ ግን ብልት አልሆንም። ለምን? ምክንያቱም ክርስቶስ ፍቅር ነው። በፍቅር በኩል ብቻ ነው የእርሱ ብልት መሆን የምንችለው። ያ ፍቅር ደግሞ የሚገለጠው ወይም እውነትም ከክርስቶስ ጋር አታችል ሆኛለሁ የሚለውን መግለጽ የምንችለው ወይም እርግጠኛ መሆን የምንችለው የአንድ ክርስቲያን ህመም እኛን ሲያመን ብቻ ነው። የአንድ ክርስቲያን ህመም ለእኛ ምንም ከሆነ በክርስቶስ ህብረት ውስጥ የለንም። ክርስቲያኖች ያሳዝናል እውነት። ከዚህ ፈጽመን ልንላቀቅ ያስፈልጋል። የአንዱ ህመም ለእኛ ህመም ሊሆን ይገባል። ምክንያቱም ድህነት የሚገኘው በቤተ ክርስቲያን ብቻ ነው። በሐዋርያት ሥራ ምዕራፍ 2 ላይ ስንመለከት ዕለት ዕለት የሚድኑት በሐዋርያት ህብረት ላይ ይጨመሩ ነበር ይላል። በመጨረሻው ቁጥር ላይ ቅዱስ ሉቃስ የሚድኑ ሰዎች ሁሉ በሐዋርያት ህብረት ላይ ይጨመራሉ። የሐዋርያት ህብረት ደግሞ በፍቅር የሚገለጥ ነው። ስለዚህ ፍቅር ከሌለን የክርስቶስ አካል መሆን አንችልም። ፍቅርን ገንዘብ ካላደረግን በክርስቶስ አካል መኖር አንችልም። ስለዚህ በዚች በሐዋርያት ህብረት ላይ አለን ወይስ የለንም የሚለው የምናረጋግጠው አንድ ብልት ሲታመም ምን ያህል ነው የሚያመኝ? በጣም የሚያመን ከሆነ እውነትም በክርስቶስ ህብረት ፍጹም አለን። ግን ህመማችን ያን ያህል የማይሆን ከሆነ የክርስቲያን ህመም ለኛ ምንም ከሆነ በክርስቶስ ህብረት የተለየን ነው። ስለዚህ ፍጹም ልንጣበቀው ያስፈልጋል። ካለበለዚያ ልንኖር አንችልም። ክርስቲያኖች ፍቅርን መካድና ፍቅርን ወደ ጎን ማለት እጅግ በጣም የሚያሳቅቅ ነገር ነው። ለምን ካል ጌታችን ኢየሱስ ክርስቶስ በመስቀል ላይ ሞቷል፣ በመስቀል ላይ ተሰቃይቷል። ይህንን በሞትበት ጊዜ በሚሰቃይበት ጊዜ ከማን ጋር ትሆናለህ እንደማለት ነው። ክርስቲያኖች የክርስቶስ ብልቶች ናቸው። የክርስቶስ ብልቶች መስቀል ላይ ተሰቃይተዋል። በዕብራውያን መልእክት ምዕራፍ 9 ላይ ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ ወደማትታየው ቅድስት አሁን ስለኛ ይታይ ዘንድ ገብቷል ብሎ ይናገራል። ጌታ ስለኛ ይታይ ዘንድ አሁን ወደማትታየው ቅድስት ሰማይ ወደ ተባለችው ወደ ቤተ ክርስቲያን ገብቷል። በቤተ ክርስቲያን ላይ ዛሬም ይታያል። የክርስቲያኖች ህመም የክርስቶስ ህመሙ ነው። ክርስቶስ ሲታመም ከአይሁዶች ጋር እንስቃለን። አንድ ክርስቲያን ሲታመም እኮ እሱ እንደዚህ ነው ምናምን ብለን እንስቃለን ወይስ ወይኔ የሱ አካል የኔ ነው ብለን ለእሱ እኛ መክፈል ምንችለውን ያን እንከፍላለን፣ እናለቅሳለን፣ እናነባለን? ወይስ የሱ ድካም የሱ ውድቀት ለኛ ምንም ሆኖ አይታይም? ክርስቲያኖች የክርስቶስ ብልቶች ናቸው። እነዚህ ብልቶች መስቀል ላይ ታመዋል። በቤተ ክርስቲያን ሁል ጊዜ የሱን ህማም እያሰብን እንኖራለን። ከማሰብ በላይ የክርስቲያኖች ህመም የክርስቶስ ህመሙ ነው። በዚህ ህመም ወቅት እኛ ከአይሁዶች ጋር መሳቅ ነው ድርሻችን ወይስ ከቤተ ክርስቲያን ጋራ ከክርስቲያኖች ህብረት ጋራ ከእመብርሃን ጋራ እናለቅሳለን? ምርጫው እኛ ነው። ክርስቲያኖች የመምረጥ መብት አለን። ዛሬ ለክርስቲያኑ ህመም ማልቀስ እንችላለን ወይስ ደግሞ ከአይሁድ ጋር መሳቅ እንችላለን? ዛሬም ክርስቲያኖች ይታማሉ፣ ይጎዳሉ። በዚህ ሰዓት አብዛኞቹ ክርስቲያኖች አፋቸውን እየያዙ ይስቃሉ። እንዲህ ኮኑ ብሎ የእነሱ የኋላ ህይወታቸውን እየተናገሩ በእነሱ ላይ ይዘባበታሉ። ልክ አይሁድ ክርስቶስ በሚሰቀልበት ጊዜ የአይሁድ ንጉሥ ከሆንክ ራስን አውርድ ብሎ በእሱ ላይ እንደተሳለቀ ይሳለቃሉ በክርስቲያኖች ወይም በክርስቶስ ብልቶች ህመም ላይ። ግን ሌሎቹ በክርስቶስ ብልቶች ህመም አይደሰቱም። በእነሱ ህመም ከነ ድንግል ማርያምና ከነ ዮሐንስ ጋር ያለቅሳሉ። ማድረግ የሚችሉትን ነገር ሁሉ ያደርጋሉ። ልክ እንደ ዮሴፍና ኒቆዲሞስ ስጋውን በክብር ይገንዙታል። የሚችሉትን ያደርጋሉ። ለክርስቲያኖች ህመም መድረስ የሚችሉትን ያህል በፍቅር አማካኝነት ይደርሳሉ። ካለበለዚያ ክርስቲያን ልንባል አንችልም። በክርስቶስ ህመም ላይ በክርስቶስ ብልቶች መታመምኛ ስቀን ተደስተን ክርስቲያን ልንሆን አንችልም። ለዚች ክርስቶስ ለመሰረታት ህብረት ወይም ለክርስቶስ ብልቶቹ ህመም እኛ የማንሰቃይ ከሆነ ከክርስቶስ ህብረት ተለይተናል። ክርስቶስ መሰብሰባችን አይወድም። በጉባኤ መሰብሰባችሁን አልወድም አለ። ለምን? ፍቅር የለንም። ፍቅር ህይወት ነው። እግዚአብሔር የምዕመናን ወይም የቤተ ክርስቲያን ህይወት ራስ ገዥዋ ነው።
ቤተክርስቲያን ሕይወት ራስ ገዢዋን ክርስቶስን ካጣች ክርስቶስ ደግሞ በፍቅር አማካኝነት እስከ ዘላለም ይኖራል። ይህንን እግዚአብሔርን በፍቅር አማካኝነት የሚኖረውን ካጣች ቤተክርስቲያን በራሷ ሕይወት የላትም። ቤተክርስቲያን የክርስቶስ አካል የእሱ ሆና ልትቀጥል የምትችለው ፍቅርን ካሳይ ብቻ ነው። ቤተክርስቲያን ህብረት ብቻ አይደለችም፣ እኛ እያንዳንዳችን ቤተክርስቲያን ነን። ስለዚህ በባህሪያችን ፍቅርን ማስገባት አለብን፣ ፍቅርን መግለጽ አለብን። ይህ ካልሆነ ግን ከእግዚአብሔር ህብረት ተለይተናል ክርስቲያኖች። ይህ ከሆነ ድህነት የለም። ክርስቲያኖች ማስተዋል አለብን። መጽሐፍ ቅዱስ በሐዋርያ ሥራ ምዕራፍ 2 ላይ ቅዱስ ጴጥሮስ ወደ እግዚአብሔር ህብረት እንግባ ዘንድ ከእግዚአብሔር ጋር ፍጹም ህብረትን ለመፍጠር ለመዳን ምን እናድርግ ብሎ በጠየቁ ጊዜ ንስሐ ግቡ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ ብሎ ተናገረ። ንስሐ መግባት፣ ወደ ካህናት አባቶቻችን ሄደን ይህንን ኃጢአታችን መናዘዝ እንዲሁም ደግሞ ከዚህ ኃጢአት ፈጽመን መዳን ለእኛ የግድ የሚያስፈልገን ነው። ካለበለዚያ ድህነት የለም፣ ካለበለዚያ ፍጹም መሆን የለም። ይህ ሊሆን የሚችለው እኛ በንስሐ ተመልሰን ፍቅርን ገንዘባችን ካደረግን ብቻ ነው። ይህንን ለማድረግ ደግሞ የምንችለው ሁሉ መታገል አለብን። በዚህ ሰዓት የሚረዳን እግዚአብሔር የታመነ አምላክ ነውና እግዚአብሔር መንፈስ ቅዱስ ፍቅርን ገንዘብ እንድናደርግ በፍቅርም የሚገኘውን ታላቁን ድህነት እንድንድን አብ ወልድ መንፈስ ቅዱስ በቸርነቱ ያግዘን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል።